ሜቢ ይሄንን ፕሮግራም የሚያዩ ሰዎች ውንድ ቁስል ምናምን ሲባል ምንድነው የሚያወሩት የሚል ይኖራልና የልጅነት ማንነት ምን ማለት ነው? በጣም ይሄ ነገር ሳነሳው በቃ ማለት እንደ ቁጭት የሚሰማኛል፣ እንዴት እንደምናገረውም ግራ ይገባኛል። ብዙዎቻችን የምንረዳው ልጅነትን እያለፍነው ነው ይመስለን። በቃ እየኖርን እየተጫወትን እያለፍን ነው ይመስለን። ከዛ ካለፍኩ በኋላ የሆነ ህይወት እኖራለሁ ብለን የምናስበው። ነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ግን አይደለም፣ እውነታው እንደዛ አይደለም። በልጅነት እየተሰራን ነው። በቃ ኮድ እየተደረገ ፓተርን እየተገነባ አንድ ልጅ ከአንድ ዓመት ከተወለደ እስከ 7 ዓመት ድረስ ወደፊት ከሚስቱ ጋር የሚኖረውን አይነት እየተሰራ ነው። ወደፊት ከጓደኞቹ ጋር የሚኖረውን አይነት እየተሰራ ነው። ወደፊት ሰዎች ፊት የሚያደርገው ነገር እየተሰራ ነው። ወደፊት ገንዘብ የሚጠቀምበት አይነት እየተሰራ እየተገነባ ነው። ወደፊት ከዛ እያጠቀሰ እየመነዘረ ነው የሚኖረው። ስለዚህ ልጅነታችን ማለት በአካል የምናድግበት ብቻ አይደለም። ወደፊት የምንኖረው ህይወት በውስጥ በኩል የሚሰራበት ጊዜ ማለት ነው። ስለዚህ ልጅ ካለን ልጅነታችን ማለት አንድ ሰው ልጅ ካለው ልጁን እያሳደገ ብቻ አይደለም፣ እያበላ ብቻ አይደለም። ልጁ ወደፊት የሚሆነውን አይነት እየሰራው ነው ማለት ነው። ለምሳሌ አንድ ኮምፒውተር መጀመሪያ ኮድ ይደረጋል አይደል? በአሜሪካ ይሁን የትም ሀገር ኮድ ያደርጉታል፣ ፕሮግራም ያደርጉታል። ከዛ ያ ኮምፒውተር እስራኤልም ይሄድ ኢትዮጵያም ይምጣ ናይጄሪያም ይሄድ ኮድ የተደረገውን አይነት ነው የሚጫወተው። ትችላለህ ከዛ በኋላ መቀየር አትችልም እኮ በቃ ፕሮግራም አድርገውታል። በቃ ወርድ ነው፣ ኤክሴል ነው፣ ፓወርፖይንት ነው። አንተ መሀል ላይ ፒሲውን ስለገዛኸው የፓወርፖይንት ስራ መቀየር ትችላለህ እንዴ? ፓወርፖይንት መቀየር አይቻልም፣ ወርድ መቀየር አይቻልም። በልጅነታችንም እንደዚህ ነው። እንደውም ሳይንሱ የሚለው አሁን አንድ ሰው በእናቱ ማህፀን እያለ ጭምር ኮድ ይደረጋል። እናቱ በከፍተኛ ሁኔታ ብስጭት ውስጥ፣ ንዴት ውስጥ፣ ጸጸት ውስጥ፣ ቁጭት ውስጥ የምታሳልፍ ከሆነ ወደ ልጁ ያ ፓተርን ዳውንሎድ ያደርጋል ማለት ነው። ስለዚህ ሰብኮንሺየስ ማይንድ ውስጥ ያ ነገር ዳውንሎድ እያደረገ እናቱ የምትሆነውን ነገር በፓተርን ያውቀዋል ልጁ ማለት ነው። አይነቱን እያወቀው ነው የመጣው። እናቱ ደግሞ በጣም ደስተኛ ሪላክስ የምታደርግ የምትጸልይ የምትዘምር ከሆነች ደግሞ ያ አይነት ፓተርን ወደ ልጁ ቀድሞ እየገባ ይመጣል ማለት ነው። አሁን በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። አሁን ዓለምና አጅሬው ይተባበሩና ያው አጅሬው ብሎ ዳቢሎስ ነው ስሙን ላለመጥራት አጅሬው ይተባበሩና ሰውን ማጥመር ነው ስራቸው። ሰውን እዚህ ምድር ላይ ለማሰቃየት እንደፈለገ መጠቀም ያለ ማድረግ ስለሚፈልግ ማጥመድ የሚጀምሩ ከእናቱ ማህፀን እናትና አባት እንዲጣሉ ያደርጋል፣ እንድትጮህ እንድትበሳጭ ያደርጋል። ልጁን ያገኘዋል። በእነሱ ብስጭት ውስጥ ልጁን እያያዙ እያጠመዱ ነው። ከዛ ካመለጠ ደግሞ ሲወለድ ጀምረዋል ማለት ነው። ስለዚህ ከዛ ጀምረን እየተሰራን ነው ማለት ነው። እየተሰራን ነው። የሚገርምን እንደው አንድ ቆንጆ ምሳሌ አለ። ይሄን ሳስተምር አንድ ቀን አንድ ልጅ እጇ እንዴት ታደርጋለች ትላለች። በቃ ልጠይቃ ስል ቆይ በቃ በኋላ እነግርሃለሁ ትለኛለች ማለት ግን ከዛ ከወጣ በኋላ ምን ነበር ልትነግሪኝ የፈለግሽው ስላት የሚገርም ቅድም እኮ ስታወራ በቃ ልቤን ተሰምቶኝ ነው ምናምን አለች። ምን ነው ስላት አንድ ጓደኛችን አለች እስከ 9 ወር ነፍሰ ጡር ነች። እስከ 9 ወር ቤተክርስቲያን ትሄዳለች አለች። ቅዳሴ ትሄዳለች ጠዋት ሌሊት። አንቺ ምን እንደምታካብጁ በቃ ወርሽ ደርሷል እንዴ? እግዚአብሔር የሚያውቅ የለ እንዴ ነፍሰ ጡር እንደሆንሽ? በቃ ብታርፊ ምን አለበት ሲባል አይ እኔ እኮ ለልጆቼ ብዬ ነው ትላለች። ላረገዘችው ልጅ ማለት ነው ለሱ ብዬ ነው ትላለች። አልገባንም ማለት ነው። ልጁ ምን ደግሞ ምን ያውቃል? ቤት በቃ ቁጭ በይ እንላታለን አለች። እሷም በደንብ አላስረዳችንም፣ እኛም በደንብ አልገባንም። ትሄዳለች አለች። አንተ ስታወራ እኮ በደንብ እያሰብኩት ነበር አለች። ከዛ እኔ ምን መጠየቅ ፈለኩ? ልጆቹ ከተወለዱ በኋላ ምን ሆኑ የሚለው መጠየቅ ነው የፈለኩት። አረተ ያው ታውቂያታለሽ? አዎ ጓደኛሽ? ያው ከዛ ልጅ ወለደች። አሁን እንዴት ናቸው? አረ ተወኛለች። 3ቱንም ልጆቿን ስትወልድ እስከ 9 ወር ቤተክርስቲያን እየሄደች እያስቀደሰች ቅዳሴ እንዲሰሙ እያደረገች ነው የወለደችው። 3ቱም የተባረኩ አለች ነው ልጅቷ። በቃ 3ቱም እግዚአብሔርን የሚፈሩ የተባረኩ ዲሲፕሊን ያላቸው ናቸው አለች። ባየ ቀደመችው ማለት ነው። ዓለምና ጅሬውን ቀድማ ፓተርን ገነባች። ጸሎት እንዲሰሙ ቅዳሴ እንዲሰሙ ስለ እግዚአብሔር እንዲሰሙ ኮድ አደረገችው ማለት ማንነቷል። ስለዚህ ቀድሞ እንዲገባ አደረገች። ከዛ በኋላ ልጆቹ ሲያድጉ ከዛ እየመነዘሩ ነው የሚኖሩት ማለት ነው። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ስለዚህ በአጠቃላይ ልጅነታችን ማለት የምንሰራበት እድሜ ነው። ለምሳሌ ነጭ ወረቀት ካለ እዛ ነጭ ወረቀት ላይ ነጭ እያለ የፈለግከው መጻፍ ትችላለህ። ከተቸከቸከ በኋላ እኔ የፈለግኩትን ከጻፍኩ በኋላ ያለህ እድል ምንድን ነው? በቃ እየተጠጋ ያልተቸከቸከው ቦታ የመጻፍ ወይም ደግሞ የተቸከቸከውን ቀስ ብለህ በጥበብ አጥፍተህ ምናምን መጻፍ ነው ያስቸግረህ። ካደግክ በኋላ ልክ እንደዛ ነው። የተቸከቸከ ነው። ሚዲያ ቸክችኮታል፣ ያየው ፊልም ቸክችኮታል፣ በዙሪያ ያሉ ሰዎች ቸክችከውታል፣ ያው ጽፈውበታል ማለት ነው። ወይ ጥሩ
ወይም የተሳሳተ ነገር ጽፈውበታል። ከዛ ያው አብዛኛው ደግሞ ቤተሰቦቻችን በማወቅም ባለማወቅም ልብ ስለማይሉ አሳልፎ ሰጥተውናል። በዙሪያችን ያለው ዓለም የፈለገውን ነገር እንዲጽፍበት ፈቅደዋል። ስለዚህ ልትኖር ስትል የተጻፈውን የምታነበው ማለት ነው። በቃ የምትኖረው የተጻፈውን ነው። ካደክ በኋላ ምን እንደምታደርገው ሲባል ሪፕሮግራም ነው የምታደርገው ማለት ነው። እንደ አዲስ እንደገና መጽሐፍ አለበት። ልማዶች የሚጋፉ በውስጥ በኩል ልማዶች ይጋፋዋል። እነሱን ማክሰም፣ ሌላ ልማድ መገንባት ምናምን። አሁን የኔ ልጅ አለች ትንሽ ልጅ በቃ ቶሎ መጽሐፍ ነው የምትፈልገው ነገር አታስቸግረን። እኔስ አሰቃያለሁ ይሄን ተው ብትለኝ እሺ አይለኝ ተጽፎብኛል ማለት ነው። ስለዚህ ልጅነታችን የምንጻፍበት ኮድ የሚጻፍበት ነው። ኮዱን መሰረት አድርገን መኖር እንጀምራለን ነው። ስለዚህ ምን ማድረግ አለበት ሲባል ከልጅነት ጀምሮ ልጆች ካሉ እጃችን ላይ በጥንቃቄ የሚሰሙትን፣ የሚያዩትን፣ የሚነኩትን፣ የሚቀምሱትን ነገር በጥንቃቄ እንዲጻፍበት ማድረግ አለብን። ጸሐፊውሳ ማን ነው ጸሐፊው? ጸሐፊው ራሱ ፈተናው መጀመሪያ ጸሐፊው ነው ወሳኙ መጽሐፉ ሳይሆን። ምክንያቱም ወላጆቻችን ካየናቸው ለምሳሌ አሁን ቢዝነስ ላይ ስንመጣ የአብዛኛው አሁን ያለን ጄኔሬሽን ወላጆች በቢዝነስ ምናምን ያለፉ አይደሉም እና ስለ ቢዝነስ ምንም የሚነግሩህ ነገር የለም። ወደ ቢዝነስ ስገባ አዲስ ነው፣ ግራ ይገባሃል ምናምን፣ ኪሳራ የምትጋፈጠው እንደ አዲስ ነው። አዲስ ነገር ለመማር ስትሄድ ሁሉም ነገር አዲስ ነው። ወደ ሌላውም ሂድ፣ ወደ ትምህርቱም ሂድ፣ የተማሩ ሆኖ አይደለም ያስተማሩ። ስለዚህ አንተ የተሻለ ደረጃ እንድትደርስ ይፈለጋል፣ ግን የተጻፈብህ ነገር ሌላ ነው። ጸሐፊው ምንድነው መምሰል ያለበት? እሱ እንግዲህ በትውልድ ቅብብሎች ውስጥ እጃችን ላይ እግዚአብሔር የሰጠን የምንሰራቸው ልጆች አሉ፣ ትውልድ አለ። ከእንደጋ ደግሞ እንድንሰራ ኃላፊነት ያለብን እኛ አለ። እኛ ደግሞ እንሰራለን ስል ራሳችን አልተሰራንም። ደግሞ ሳትሰራ መስራት ደግሞ ፈተና ነው። የሚጀምረው ከኛ ነው። እንግዲህ የመጀመሪያው ነገር የሚጠቅመንና የማይጠቅመንን ነገር መለየት የምንችልበት የግንዛቤ ደረጃ ስለደረስን ኃላፊነት መውሰድ ያስፈልጋል። የመጀመሪያው ነገር ለህይወታችን ሙሉን ኃላፊነት መውሰድ አለብን። ምን ማለት መሰለኝ? እቺ ነገር አሁን ትንሽ እንደው በሌላ መልኩ ብትገለጽ ቆንጆ ነው። ለምሳሌ አብርሃምን በተመለከተ እኔ አንተ ውስጥ ከውስጥ ገብቼ እንደ አብርሃም ሆኜ እንደ አብርሃም አስቤ እንደ አብርሃም ስሜት ሰጥቶኝ እንደ አብርሃም መወሰን እኮ አልችልም። የፈለገ ሰው በዙሪያ ሆኖ ቢወድህ፣ እናት፣ አባት፣ ፍቅረኛ፣ ማንም የሚወድ ሰው ቢሆን እንዳንተ በውስጥ በኩል ገብቶ የምትነካበትና እሷን ነክቶ መወሰን አይችልም፣ ኃላፊነት መውሰድ አይችልም። በጣም ይህን ሳስብ ራሴ ያሳዝነኛል። ለካ በዙሪያ ያሉ ሰዎች በሙሉ እኔን መስለው እኔን ሆነው ሊወስኑልኝ አይችሉም። ብቸኛው እዚህ ምድር ላይ ያሉት ሰው ራሴን በተመለከተ ኃላፊነት እኔ ነኝ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ኦኬ። ስለዚህ መጀመሪያው የሚቀድመው ነገር ትላልቅ ሰዎች ነን የምንለው ሰዎች ለሰዎች ከፋፈል የሰጠናቸውን ነገሮች በሙሉ ስብስብ አድርገን መውሰድ አለብን። ሰጥተናል ለሆነ ሰው፣ ለሆነ ለመንግስት፣ ለሆነ ከአጎት ዘመድ፣ ለሆነ ሚዲያ ላይ ላለ ሰው በቃ አከፋፍለን እኛ ከ100% የሆነች 15-20 ኃላፊነት ይዘን ቁጭ ያልነው ማለት ነው። ይሄ ትልቁ የሚጎዳ ነገር ስለሆነ ስብስብ አድርገን ወስደን ህይወቴን ምን አይነት መምሰል አለበት፣ ቤተሰቤ ምን አይነት መምሰል አለበት፣ ልጆቼ እንዴት ነው የማስተዳድገው? ኦኬ ልጆቼን በዚህ መልኩ መቅረጽ እፈልጋለሁ። እኔ የማደርገው ነገር እነሱ የሚጎዳ ከሆነ ማቆም አለብኝ ማለት። አሁን ለምሳሌ እኔ ለልጄ ስል ቴሌቪዥን እኛ ቤት ከተከፈተ ወደ 3 ዓመት ሆኖታል። ቀጥ አድርገን አቁመናል። ለምንድን ነው ያቆምነው ሲባል በጣም ጥንቃቄ ስለሚፈልግ ነው። የተገኘው ነገር በሙሉ ልጅ ውስጥ ይገባል። ቅድም እንዳልኩ ልጅ ውስጥ ገባ ማለት ደግሞ በኋላ ትኖረዋለች ማለት ነው። ስለዚህ መምረጥ ስላለብን መርጠን በጥንቃቄ ወይ ዳውንሎድ አድርጌ የሚጠቅማትን ነገር አሳያለሁ እንጂ የተገኘውን ነገር እንዳታያቆም። እኔ ግስ ለሷ ስለ እኔ ማቆም ያለው ማለት እኔ እኮ መምረጥ እችላለሁ አይደል? ስለዚህ እኔ በሌለው ጊዜ ሳትመርጥ ስለምታይ እኔ አቆም ያለው ዋጋ ከፍያለሁ ማለት ነው። ልክ እንደዚህ ሰሪዎቹ ዋጋ መክፈል አለብን። ልጆቻችን ፊት ሐሜት፣ አሉባልታ፣ መማረር፣ ተስፋ መቁረጥ፣ በቃ ሌሎች ነገሮችን በሙሉ የምናደርጋቸውን ማቆም አለብን። የምናቆመው ግን ለእኛ ብለን መሆን አለበት። መጀመሪያ ገብቶን ያስፈልገኛል ብለን እሱን ስናቆም እኛ እያረፍን ሰላም እያገኘን ከራሳችን ጋር እየተገናኘን ለልጆቻችን ደግሞ ቀጣይ ህይወት ውለታ እየዋልን እየተሰራ እንሄዳለን ማለት ነው። ስለዚህ መጀመሪያ ራሳችንን በተመለከተ ኃላፊነት መውሰድ፣ ቤተሰቦቻችንን በተመለከተ ኃላፊነት መውሰድ። እኔን ይመለከተኛል ነው። ለምሳሌ እግዚአብሔር ለኔ ህይወት ሲሰጠኝ ይሄ ህይወት ለኔ ብቻ የተሰጠ ነው። እኔው ብቻ ኖሬ እኔው ብቻ መጨረሰው ህይወት ነው። ልክ እኔ ኖሬ ሲጨርሰው እንድሩላ ቀበብል በቃ እኔ ሄድኩኝ ቻው እንካ አንተና ህይወቴ ኑሮ አትልም። በቃ አትችልም። ከዛ አንዳንዴ ደግሞ አብርሃም እስቲ ቀየረኝ ህይወት አንዳንዴ አንተ ኑሮው እስቲና ያንተ ልኑሮው ብዬ መውሰድ አልችልም። ለኔ ብቻ የተሰጠ ህይወት ነው። ስለዚህ ያንን ህይወት ምን አይነት ህይወት መኖር አለብኝ የሚለውን በተመለከተ ለብቻ ነው ኃላፊነት መውሰድ ያለብን። ሶስቱን ኃላፊነት ከወሰድን ራሳችን ላይ ከሰራን
ልጆቻችን ላይም መስራት ቀላል ይሆናል። እኛ ግን ኃላፊነት ካለ ብዙ ሰው እንደሚያደርገው አጥኝሻለሁ፣ አጥኚ፣ አንብቢ ብዬሻለሁ፣ አንብቢ፣ ጸልይ። እሱ አይጸልይም፣ እሱ አያነብም። ጥሩ ትምህርት ቤት እንደዚህ እንዳታርቂ፣ እሱ ግን ያደርጋል። ስራ ቦታ እሱ ያደርጋል፣ ልጆቹ እንዳያደርጉ ይሞክራል። እኛ ይሄ አይሰራም፣ በዚህ መልኩ አይሰራም። እኛ የእውነት ከተለወጥን ልጆቻችን ኢነርጂያችንን ያነባሉ፣ ተግባራችንን ያሉ እንደምታውቀው በጣም በማየት ነው ደግሞ በኢነርጂ የሚያውቃሉ ልጆች። ሰምተህ አታውቅም? ምንድን ነው የሚወዱት ሰው አለ እንዲህ ለይተው ከመጣ ሰው ምንም ሳያደርጉላቸው ከረሜላም ሳይሰጣቸው ሳያወራቸው ይሄኛውን ይወዱታል፣ ይሄኛውን አይፈልጉትም። ኢነርጂ እኮ ነው የሚያወጡት። በውስጥ በኩል ያለ ኢነርጂ አለ። የሰው ልጅ ኢነርጂው እስከ 6 ሜትር ነው ራዲየት ያደርጋል የሚል ነገር አንብቤያለሁ እኔ። የኔ ውስጥ ያለው ኢነርጂው እስከ 6 ሜትር ድረስ እንግዲህ ያካልላል። ስለዚህ አንተ ጋር ይደርሳል፣ አንተ ጋር ይገባል። ከእንደገና ደግሞ የኔ የፊት ገጽታ፣ የአይን ገጽታ የኔ ምናምን ልጆ ይጋባል። ልጆች ደግሞ ንጹህ አይደሉ፣ አያስተባብሉም። እኔ አንተ ባይ አብርሽ ደክሞት ነው ያለው እነሱ አይሉም። አዩት አይደለ? ከደበርክ ይደብራቸዋል ማለት በምናረገውን የምንናገረውን ብቻ ሳይሆን በውስጥ በኩል የሚሰማንንም ጭምር ስለሚወስዱት ሪሲቭ ስለሚያደርጉ እኛ ራሳችንን ማጽዳት ብቸኛው መንገድ ነው። በቃ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ጥሩ ስሜት ሲሰማ ጥሩ ስሜት እነሱ ጋር ይጋባል። ጥሩ ኢነርጂ ሲኖር እነሱ ጋር ይጋባል። ጥሩ ንግግር ሲኖር እነሱ ጋር ይጋባል። ድርጊት ይከተላል። በቃ አያለፋም። አሁን እኔ ካንተና ከልጅ ማን ይበልጣል? ከልጅ ነች የምትበልጠው። እኔ ያለብኝ የድሮ ፓተርን ገና እያጸዳሁት ነው። እያጸዳ ያስቸግረኛል በየመሃሉ ማለት ነው። ለምሳሌ እንደው ትንሽ እንደውን የሚያዝናናኝ ነገር በትንሹ በኬክ ቤት በኩል ስናልፍ በኬክ ቤት በኩል ካለፍን እኔ ድሮ የቀላወጥኩት አለብኝ። አንድ ኬክ ይገዛና ለሶስት እንካፈላለን። ሳልጠግብ ነው ያለፍኩት በልጅነት እያማሬ ማለት ነው። እና እስቲ ላለፈ ያ ፍላጎት ፓተርን አለ ተጽፎ የሆነ ያልወጣልኝ ፓተርን አለ ማለት ነው። የጓጓው ነው ያደኩት። አሁን ልጄ ሳሳድግ ግን ጣፋጭ ነገር ጥሩ አይደለም ብዬ ከልጅነት ጀምሮ ስለነገርኳት ብዙ አያጓጓትም። እኔ እና እሷ በኬክ ገብቷል ምን እንደሆነ። እኔ እና እሷ በኬክ ቤት ካለፍ እኔ የምቀላውጠው ማለት ነው። ከዛ አልፈልገውም እኮ ጣፋጭ ወጣት አልፈልግም፣ ግን ኬክ ልግዛልሽ እንዴ ያለው አላለችኝም እኮ ይኸውልህ ተመልከት። ከዛ አይ አባቢ ጁስ ይሻለኛል ትላለች። ወይኔ ፍጹም ተበለጠ። አይገርምም? ለምን እሷ ንጹህ ወረቀት ላይ የተጻፈ ኮድ ነው። እኔ ግን የተጻፈ ላይ የኬክ ፍላጎት ላይ የጣፋጭ ነገር ፍላጎት ላይ የተጻፈ አዲስ ማንነት ስለሆነ እንደዚህ የሚሆነው። ኦኬ። ስለዚህ መፍትሄው እንደው ከተባለ ልጆቻችንን እኛም ራሳችን ላይ እየሰራን ልጆቻችን ላይም ጎን ለጎን መስራት። ለምሳሌ እኔ ጸሎትም አልጸልይ ሰው ነበር። ዝም ብዬ ነው የምኖረው እንደ ጥጃ ማለት ነው። በቀጥታ እንደ ጥጃ ባለው ጠዋት እፈታለሁ። ዝም ብዬ ተነስቼ ወደ ግጦሽ ከምሬ ብለው ወደ ግጦሽ መሄድ በለው እኮ ምን በቃ ወጥ ስራ መስራት ማለት ወደ ግጦሽ መሄድ እንደበለው ጸሎት የለም። ዝም ብዬ የኖርኩት በቃ። ከዛ ደግሞ ላይፍ አስቸገረኝ ይላል ማለት ነው። መጫወቻ ሆኜ ማለት እኮ በስመ አብ እንዴት አያስቸግረኝ። እና አሁን ከዛ ልጄ እንድጸልይ እፈልጋለሁ። አልጸልይም፣ አልሰራም፣ አይሰራም፣ በፍጹም አይሰራም። ቀላሉ መንገድ የነበረው እኔ ጸሎት መጀመር። በቃ እኔ ጸሎት ጀምራለሁ። በቃ ሁሉም ሰው ይጸልያለሁ። ሁሉም ሰው ቤት እኔም ልጄም ባለቤቴም ቤት ያሉ አሲስታንቶቻችን ቤት የሚሰሩ ሁሉም ይጸልያለሁ። ሁሉም ቀላል ነው። አንተ ከጀመርከው ካረከው እየተከተለ ይፈትናል፣ ቻሌንጅ ያደርጋል። ግን አንተ ስታደርገው መሰረት እየያዘ እየተጋባ ነው። በቃ ልጅ አሁን ጸለየ ነኝ። እስከ መቼ ትጸልያለህ? እስከምትሞት። አይገርምም? ከሲምፕል ትንሽ ጊዜ ነው 3 ወር 6 ወር ነው ቻሌንጅ ያደርገኝ ያን ጸሎት ለመትከል። ከተከልኩት በኋላ ግን አሁን አምናለሁ እኔ ልጅ በቃ እኔ በሞት። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ልጅ እየጸለየ ትቀጥላለች ማለት ነው። በዚህ መልኩ ስለሚሰራ እኛ እንደዛ እየተሰራ ነው። ልጆቻችንን በዚህ መልኩ እየተሰሩ ስለሆነ የምር ሁሌ ስልጠና ላይ የማነሳው ነገር ነው። ላይፍ የምር አታክ እያደረገን የምር ፋይት እያደረገን ምህረት የለሽ ነው ላይፍ አይደለም። የምር እያስቸገረን እኛ የቀልድ ነው የምንጫወተው፣ የቀልድ ነው የምንሞክረው ማለት ነው። ምን ማለት መሰለህ ላይፍ የዋንጫ እየተጫወተ እኛ የወዳጅነት የምንጫወተው ማለት ከምሬ እኮ ነው የምልህ። አሁን ብዙ ሰው ይፈራል አይደል? ልጄን እንደው ስም ላለመጥራት እኮ እንትን የሚባል ነገር ቢወስድብኝ አላሪ ዘመን ላይ መጣ ይባል የሆነ እኮ ኢሉሚናቲ መጣ ይባል፣ ጾታ መቀየር መጣ። ወይኔ ልጆቼ ምንድነው የሚሆን? ላይፍ የምሩ ነው። ጾታ እስከ ማስቀየር ነው የሚያጠቃው። የምር የእውነት ልጆቻችንን ወስዶ ጾታ አስቀይሮ እልም ማድረግ አይፈልገው። የምሩን ነው የሚታገለው። የቀልድ ነው፣ የቀልዳችን ነው የቀልድ እና በምን እንገናኛለን? ላጥ አድርጎ ነው የሚወስዳቸው እንጂ ላጥ አታገኛቸውም። ትንሽ ከፍ ሲሉ እልም ነው ታገኛቸው። ስለዚህ የምር ማጥቃት አለብህ። የምር ልጆች ላይ ራስን የምር ልጆቹን ማነቅ ማለት አይደለም፣ ራስን የምር መለወጥ፣ ራስን አርአያ የሚሆን አባት አርአያ የምትሆን እናት አድርገህ የምርህን መስራት፣ የሚጸልይ አባት፣ የሚታክት አባት፣ ስፖርት የሚሰራ አባት ምናምን ስትሆን በቃ
ያ ፓተርን ይገባል። ዓለም የፈለገ ቢያፏጭ አያገኛቸውም። ለምን? እኛ እስከ 7 ዓመታቸው በልጅነት ያዝና ፓተሩን ቀድመን ያዘን። ስለዚህ የፈለገ ቢሆን ዓለም ቢጎትታቸው ቢያሰቃያቸው እንኳን ይዟቸው መሄድ አይችልም። ቀድመን ይዘናል ማለት ነው። ስለዚህ በዚህ መልኩ ከሰራን እኛም እንተርፋለን። እኛም የምንፈልጋትን ህይወት መኖር እንጀምራለን። ለልጆቻችንም ተስፋ ቀጣይ ህይወት ምክንያት መሆን እንችላለን። ብዙ ሰው እንደምታውቀው የሚያንገበግበው የልጆች ጉዳይ ነው። በቃ ሰው ከዛ ውጭ የሚያንገበግበው ነገር አለ። አሁን በልጄ ከመጣህብኝ በቃ አለቀ። በቃ በመጨረሻ ደካማ ጎኔ ሳይሆን ብቻ ጠንካራ ጎኔም ሁሉም ነገር ልጄ ነች። ስለ ልጁ ብትጠይቀው ሁሉም እንባው ይመጣል። ለልጄ ነው የምለፋው ይላል ሲባል ራሱን መለወጥ ግን አልቻለም። ለልጁ ሲል ራሱን መለወጥ አይችልም። ትልቁ ስጦታ ለልጅ ስትል ራስን መለወጥ፣ ራስን ለውጠ ማሳየት ማለት ነው። ያ ነው በቃ ልጅ ትልቁ ተስፋ። ስለ ልጆቻችን የምንወድ ከሆነ ማብላት ጥሩ ነው፣ ማስተማርም ጥሩ ነው። ግን ራሳችንን እንለውጥላቸው፣ አርያ የቅርብ አርያ እንሆናቸው። እሱን እያደረግን ከሄደ ልጆቻችን እየተከተሉ የሚያስፈራ ነገር በሙሉ አይኖርም። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ።